እንግዲህ ጻፍ መቃዲረ ኩል የሁሉን ነገር ውሳኔ ጻፍ حتى تقوم الساعة ቂያማ እስከሚቆም ድረስ የሚሆነው الإيمان بأن الله تعالى كتب ذلك في اللوح المحفوظ መልእክተኞችን ላከ ቁርአን ላከ አይምሮ ሰጠ ማስተንተኛ ሰጠ ሁሉን ነገር እንድታገናዝብ በል ከዛም ቀጥሎ ፍላጎትም አለ ብሎ አላህ Subhanahu Wa Ta'ala ማድረገ ፍላጎት በቃ አላህ ሁሉን ነገር ለሰው ልጆች ማስተማር አድርጎ ስለሚለው ነገራቶችን እዛ ላይ ጽፎታል ማለት ነው አንዳንድ ጊዜ የሰው ልጆች አይምሮ የማይሸከመው ስለሆነ ቦታው አላህ ሁሉን ነገር ፈጥሮታል አላህ ሁሉን ነገር ወስኖታል አላህ Subhanahu Wa Ta'ala ሁሉን ነገር አውቆታል اول ما خلق الله القلم ነው አላህ መጀመሪያ የፈጠረው ቀለምን ነው فقال له اكتب الله ያንን ቀለም ጻፍ አለው ومن احسن قولا ممن دعا الى الله وعمل صالحا وقال انني من المسلمين دعوة الانبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد إن شاء الله ተከታታይ የሆነ ፕሮግራማችን ይቀጥላል ስለ ኢማንና የኢማን ዝርዝሮች የሚሉ ፕሮግራማችን ላይ ዛሬ መጨረሻውን እናያለን እሱም አልኢማኑ ቢልቀደር በቀደር ስለ ማመን ቀደር ማለት ውሳኔ ማለት ነው እንግዲህ አላህ Subhanahu Wa Ta'ala إنا كل شيء خلقناه بقدر ይላል አላህ ሁሉን ነገር በቀደር ነው የፈጠርነው ይላል እንግዲህ ሁሉም ነገር እዚህ ምድር ላይ እኛ ኸይር የምንለውም ሸር የምንለውም ሁሉንም ነገር አላህ Subhanahu Wa Ta'ala ነው የፈጠረው እንግዲህ ሁሉም ነገር የወሰነው አላህ Subhanahu Wa Ta'ala እንደሆነ ማመን እንግዲህ አንድ ሰው እዚህ ምድር ላይ እስካለ ድረስ ኸይር ነገር ያጋጥመዋል መጥፎ ነገር ያጋጥመዋል ኸይር ነገር ሲሆን ይሄ ከአላህ ዘንድ ነው መጥፎ ነገር ሲሆን ደግሞ ይሄ ከሌላ ነው ያመጣው ብሎ ማለት የለበትም ሁሉም ከአላህ Subhanahu Wa Ta'ala ዘንድ እንደሆነ ማመን አለበት ማለት ነው ማ አሳበ من مصيبه في الارض ولا في انفسكم من الله ምድር ላይ ሆነ ሙሲባ በራሳችሁም ላይ ሆነ በሌላ ነገር አይደርስባችሁም እዛ ኪታቡ ላይ ተጻፈ ቢሆን እንጂ ነው የሚለው እንደገና አላህ ሁሉን ነገር ወስኖት ነው እንጂ ያለሱ ውሳኔ አንድ የሚሆን ነገር የለም ሁሉንም ነገር የፈጠረው አላህ Subhanahu Wa Ta'ala ነው الإيمان بالقدر يتضمن أربعة أمور እንግዲህ يتضمن أربعة أمور ማለት አራት ነገሮችን ይይዛል በቀደር ማመን الإيمان بالقدر يتضمن أربعة أمور አራት ነገሮችን ይይዛል አንደኛ አንድ ሰው በአላህ በወሰነው ነገር ማመን ማለት الإيمان بأن الله تعالى علم بكل شيء الله ሁሉን ነገር እንደሚያውቀው ማመን ጁምለተን ወተፍሲለን በጥቅልም ይሆን በዝርዝር እንግዲህ አላህ Subhanahu Wa Ta'ala ሁሉን ነገር በዝርዝርም ያውቀዋል በጥቅልም ያውቀዋል ማለት ነው የሰው ልጅ የሚሰራውን በዝርዝርም በጥቅልም ሁሉን ነገር ያውቀዋል አዘለን ወአበደን አዘል ማለት ከጅምሩም ምንም ሁሉ ጊዜ ያውቀዋል ማለት ነው እንግዲህ አላህ ይሄ ዒልም የሚባል ሲፈት አለው ይሄ ዒልሙ ደግሞ አላህ Subhanahu Wa Ta'ala ሲፈቱ ሁሉ ጊዜ ነው ቃይም የሆነ ነው በሱ ላይ ምን ሁሉ ጊዜ ያውቀዋል ማለት ከዚህም በፊት ያለውን ያውቃል ወደፊትም ያውቃል በዝርዝርም በጥቅልም ለምን ነው የተባለው አንድ ቀደርያ የሚባሉ ሰዎች ወይ ቀደረን ኑፋት ምን ይላሉ አላህ ነገራቶችን በጥቅሉ ነው እንጂ በዝርዝር አያውቃቸውም ብለው ይላሉ ለምሳሌ እኔ መፈጠር እንደምሳሌ የሚሉት ነው አሁን አንድ ሰው ምን እንደሚሰራ ላቆ ይችላል ያን የሚሰራው ነገር ግን በዝርዝር አላህ አያውቅም የሚል አመለካከት አላቸው እነዚህ ሰዎች ትክክል አይደሉም ማለት ነው ለምን አላህ ሁሉን ነገር በዝርዝርም በጥቅልም ያውቀዋል ሰዋውን ካነ ማይተዓለቁ በአፍዓሊ Subhanahu የራሱንም ስራ ይሁን የባሮቹንም ስራ አላህ Subhanahu Wa Ta'ala በዝርዝርም በጥቅልም እንደሚያውቅ ማመን ግዴታ ይሆንብናል ማለት ነው ማንኛውም ፍጡር ማንኛውም ሰውም ይሁን ሌላ አካል ማንኛውም ነገር ሲሰራው አላህ Subhanahu Wa Ta'ala ያውቀዋል አላህ Subhanahu Wa Ta'ala ራሱ የሚሰራውን ስራ ሁሉንም ያውቃል ብለን ማመን አለብን ስለዚህ የመጀመሪያው ከቀደር ማወቅ ያለብን ነገር ምንድነው አላህ ሁሉን ነገር ያውቃል ሁሉንም ነገር በጥቅልም በዝርዝርም እንደሚያውቅ ማመን አለብን الثاني ሁለተኛው الإيمان بأن الله تعالى كتب ذلك في اللوح المحفوظ ማንኛውንም ነገር ደግሞ አላህ ሁሉን ነገር ለውሃል ማህፉዝ ላይ ጽፎታል እንግዲህ ለውሃል ማህፉዝ የመጠበቂያ ሰሌዳ የሚባል አለ ሁሉን ነገሮች የተጻፉበት ማለት ነው
አላህ Subhanahu Wa Ta'ala መጀመሪያ ምን ያሉ ነብዩ አለይሂ ሰላቱ ወሰለም ማንን የፈጠረው ብዕርን ፈጠርና ጻፍ አለው ሁሉን ነገር የሆነው ሁሉ ነገር ወደፊት የሚሆነው ነገር ሁሉ ጽፎታል ምንም ነገር እኔ አሁን የምናገራት ነገር አላህ Subhanahu Wa Ta'ala ያቃታል ነገራቱንም እዛ ለውሃል ማህፉዝ ላይ ጽፎታል ይሄንን እዛ ላይ እንደጻፈው ማወቅ አለብን ለዛም አላህ ምን ይላል አለም ተዓለም አታውቅም ምን ان الله الله يعلم እንደሚያውቅ ما في السماء والارض በሰማይ ውስጥ ያለውንም ሆነ በመሬት ውስጥ ያለውን እንደሚያውቅ አታውቅም እንዴ ان ذلك ይሄ አላህ የሚያውቀው ነገር ሁሉ ደግሞ في كتاب እዛ ኪታብ ላይ ተጽፏል ለውሃል ማህፉዝ ላይ ማለት ነው ተጽፏል ان ذلك على الله يسير ይሄን ማድረግ ደግሞ ለአላህ Subhanahu Wa Ta'ala ቀላል ነው እንግዲህ አላህ ባይጽፈውም ሁሉ ነገር ያውቆታል ነገር ግን ሁሉም ነገራቶች እዛ ላይ ተጽፈዋል ማለት ነው አላህ እዛ ላይ ጻፈው ስለሚረሳ አይደለም ወማ ካን ረቡከ ነሲያ በቃ አላህ ሁሉ ነገር ለሰው ልጆች ማስተማር አድርጎ ስለሚለው ነገራቶችን እዛ ላይ ጽፎታል ማለት ነው وفي صحيح مسلم عن عبد الله بن عمرو بن العاص رضي الله عنهما قال سمعت رسول الله صلى الله عليه وسلم نبينا عليه الصلاة والسلام سيلو سماهن يلالو تلاقوا صحابة عبد الله بن عمرو بن العاص يقول كتب الله مقادر الخلائق يفترة الوساني الله سبحانه وتعالى صفوال قبل أن يخلق السماوات والأرض ب50,000 سنة سبات سماينا سبات مريتن كمفترك 50 عامت بفت نقراتوجن هلو صفواتشوال وقال النبي صلى الله عليه وسلم نبي انديالو إن أول ما خلق الله القلم الله مجمر يفتروا ما ننو قلم بئر النوالو قل الله مجمر ما ننو يفتروا يملونا وهانو وي عرشنا وي قلمنا يملو علموت مهاكل صفي خلاف الله قل هم يتبارو الله قرآن لي هلو النقر كوهانو يفترنو سلالة ከዛ ጋር ነው ሌላኛው ነብዩ አለይሂ ሰላቱ ወሰለም በሐዲስ አርሽ ነው መጀመሪያ የተፈጠረበት ያሉት ነገር ስላለ ሁሉንም ግራ አስማምተዋቸው ዑለሞች ምን ይላሉ አወለ ማ خلق الله القلم ነው አላህ መጀመሪያ የፈጠረው ቀለምን ነው فقال له اكتب አላህ ያንን ቀለም ጻፍ አለው قال ربي ጌታዬ ሆይ አለው وماذا اكتب ምንድነው የምጽፈው አለው قال اكتب مقادير كل شيء حتى تقوم الساعه رواه أبو داود وصححه الألباني في صحيح أبي داود قدي صاف مقادير كل يهل النجر والثاني صاف حتى تقوم الساعة كما كم درس ميهونه مالتهم هل النجر صاف بلوت على الله كذابوها لا صفوال مالتهم هل النجر من لا يتصفوال لو حال محفوظ لا الله سبحانه وتعالى صفوتال سلازه قدر ما من على بنسن يمجمروا الله هل النجر እንደሚያቀው የሰው ልጅ መወለዱንም መሞቱንም መብላቱንም መጠጣቱንም መቸገሩንም አለመቸገሩንም ሁሉ ነገር በዝርዝር ያውቀዋል ብለን ማመን ግዴታ ይሆነብናል እያንዳንዷን ነገር ኢን ኸይረን ኸይርም ይሁን ወሸር ሸርም ይሁን ሁሉ ነገር ያውቀዋል እንግዲህ አንድ ነገር ሸር የሚባለው ከኛ አንፃር ነው ከሰው ልጅ አንፃር ነው እንጂ አላህ ዘንዳ ለህክማ ነው ለጥበብ ነው አላህ የሚያደርገው ሸር የሚባለው እኮ ወሸሩ ለይሰ ኢለይከ ብለዋል ነብዩ አለይሂ ሰላቱ ወሰለም ሸር የሚባለው ከኛ አንፃር ነው እንጂ አላህ ዘንድ ሸር የሚባል ነገር የለም ሁሉ ነገር ኸይር ነው ማለትም ለህክማ ነው የሚሰራው እኛ ሸር ብለን እናስበው ለምሳሌ መታመም ለኛ ሸር ጥሩ ነገር አይደለ ስለዚህ አላህ ይሄንን የሚያደርገው ግን የራሱ የሆነ ጥበብ አለው ስለዚህ ይሄንንም ያውቀዋል ማለት ነው ሁሉ ነገር hatta حرام እንኳን ቢሆን አላህ Subhanahu Wa Ta'ala ሳያውቀው የሚሰራ የለም ሁሉ ነገር ያውቀዋል ሁሉ ነገር ስለሚያውቀው ማለት ነው قال ስለዚህ ጻፍ ብሎታል ሁሉ ከዛ በኋላ ሁለተኛ ማወቅ ያለብን ሁሉ ነገር ደግሞ ጽፎታል ለውሃል ማህፉዝ ላይ ጽፎታል ሁሉ ነገር hatta አንዲት ወማ ተስቁጡ من ورقه الا يعلمها አንዲት ቅጠል እንኳን ከዛ በኋላ አትወድቅም ያችን እንኳን አላህ ያቃታል መውደቋን እንኳን ሳይቀር ለውሃል ማህፉዝ ላይ ተጽፋለች ማለት ነው የቀረ ነገር የለም ብለን ማመን አለብን ሶስተኛው አልኢማኑ ማመን ነው ቢአነ ጀሚዕ አልካኢናቲ ሁን የተባሉ ነገሮች ሁሉ ላ ተኩኑ ኢላ ቢመሺአቲ ላህ ተዓላ በአላህ ፍላጎት እንጂ የሚሆን የለም ይሄን ማመን አለብን ያለ አላህ ለምሳሌ አንዳንዶች ይላሉ ሸርን የሚፈጥረው ጨለማ ነው ኸይርን ደግሞ የሚፈጥረው ብርሃን ነው ብለው የሚያምኑ ሰዎች አሉ አሁን እንደ መጁስ አይነቶች ማለት ነው
ስለዚህ ይሄ አይደለም። ስለዚህ ኸይርንም ሆነ የሚፈጥረው ማን ነው? አላህ Subhanahu Wa Ta'ala። ሸርንም ሆነ የሚፈጥረው ማን ነው? አላህ Subhanahu Wa Ta'ala ነው። በአዘል ወስኖታል ያን ነገር ማለት ነው። ስለዚህ ሁሉ ነገር ቢአነ ጀሚዐል ካኢናቲ ላ ተኩኑ ኢላ ቢመሻአቲላህ በአላህ ፍላጎት እንጂ አይሆንም። እንግዲህ የአላህ ፍላጎት ከውንይና ሸርዒ ይባላል። በከውንይ አላህ ገና በአዘል እንደሚሆን የጻፈው አለ። በሸሪዓ ግን የሰው ልጅ ማስተንተንያ አይምሮ ማሰቢያ ከሰጠው በኋላ ወደሱ የሚያስኬድ ነገር ይሄን ከሰራ ምን ታደርጋለህ? ወደ ጀነት ይሄዳል። ይሄን ከሰራ ደግሞ ወደ ጀሃነም ይወስድሃል ተብሎ ተነግሮት አምሮ የሰው ልጅ መሺአ አለው ፍላጎት አለው። ነገር ግን የአላህ መሺአ ተከትሎ ነው የሚሄደው ማለት ነው። ስለዚህ አንድ ሰው ወንጀልን ቢሰራ አይ እኔ እኮ የአላህ ጽፎብኝ ነው ብሎ እዛ ላይ ምክንያት ማድረግ የለበትም። ያን እንዳትል መንዛ ላከ፣ መልእክተኞችን ላከ፣ ቁርአን ላከ፣ አይምሮ ሰጠ፣ ማስተንተኛ ሰጠ፣ ሁሉን ነገር እንድታገናዝብ በል። ከዛም ቀጥሎ ፍላጎትም አለ ብሎ አላህ Subhanahu Wa Ta'ala ማደረገ ፍላጎት ወማ ተሻኡነ ኢላ ኢንሻ አላህ ሰላል ፍላጎት አለ። ያንን ፍላጎትህን ከአላህ መሺአ ጋር አያይዝ ወይ አላህ ከሚፈልገው ከሚወደው ነገር ጋር አያይዝ እንጂ በመሺአ ላይ ብቻ አትደገፍ። ያ መሺአ ምናልባት አንተ ወንጀል ላይ ስትወድቅ አላህ በአዘል ጽፎታል። አዎ ጽፎታል። ነገር ግን ይሄ እዚህ ጋር ስትሰራ ያንተም ተሳትፎ አለበት መሺአ ፍላጎት ስላለ ማለት ነው። ስለዚህ አንድም ነገር የሚሆን ነገር የለም ኢላ ቢመሺአቲላህ Subhanahu Wa Ta'ala ሰዋኡን ካነ مما يتعلق بفعل ከአላህ ስራ ጋር የሚሆን የሚያዘው አም يتعلق بفعل المخلوق ከፍጥረታት ስራ ጋር የሚሆን ፍጥረታት የሚሰሩትን ስራ ሁሉ አላህ Subhanahu Wa Ta'ala ሽቶታል። እሱ የሻተው ነው። እንግዲህ መሺአ የሚባለው ነገር መሺአተን ከውንያና መሺአተ ሸርዕያ የሚባል አለ። እንግዲህ አላህ በከውን በአዘል ሁሉ ነገር እንትን ብሎታል። ያንን ነገር ሲወስነው ይሄን ነገር ወዳለሁኝ ይሄን ነገር አልወድም ብሎ ለይቶ ነግሮናል። ለምሳሌ አንድ ሰው የሆነ ላፕቶፕ አሁን ይሄ ቢኖራን ምንድነው የሚደረገው? ሰሪው ይሄን ላፕቶፕ ይሄን ከተጠቀምክ ይሄን ነገር ታገኛለህ ጥቅም፣ ይሄኛውን ከሰራህ ደግሞ ይሄን ጥቅም ታጣለህ ብሎ ተነገረን። ምንድነው ማድረግ አለብን? እኛ ያንን የታዘዝነውን ነገር በዛ ልክ ነው መጠቀም ያለብን። ነገር ግን ለምሳሌ ይሄን ለታብሌቱን እዚህ ጋር ተጠቀምክ ታብሌቱ ሙሉ ሙሉ ዳሜጅ ታደርገዋለህ ያለን ነገር ከተጠቀምነው ምን ይሆናል? ያኛው ታብሌቱን እናበላሸዋለን። የመምረጥ ግን ምን አድርጎናል? እድሉን ሰጥቶናል ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ሁሉም ነገር መሺአዎች ላይ የመሻት አቅሙን ሰጥቶን ይሄን ነገር እንዳትሰሩ ይሄን ነገር ስሩ ብሎ የመምረጡን ችሎታ ሰጥቶናል። ሁሉ ነገር ግን የሚሆነው በሱ ፍላጎት ነው። ስለዚህ ወረቡከ يخلق ما يشاء ويختار አላህ Subhanahu Wa Ta'ala የፈለገውን ነገር يخلق ما يشاء የፈለገውን ነገር ይፈጥራል ويختار ይመርጣል። አላህ ሁሉ ነገር ፈጥሮታል እሱ ይመርጣል። ወቃለ ويفعل الله ما يشاء አላህ የፈለገውን ነገር ይሰራል። هو الذي يصوركم في الارحام كيف يشاء እናታችሁ ማህፀን ውስጥ ያላችሁ እንኳን ቅርጻችሁን መልካችሁን የሚያሳምራችሁ የሚቀርጻችሁ እሱ ነው አላህ Subhanahu Wa Ta'ala ነው። ከዛ በኋላ እንደፈለገ እንግዲህ አንዱን አሳምሮ አንዱን ደግሞ ሳያሳምር አንዱን አካለ ጎዶሎ አድርጎ አላህ የፈለገውን ነገር ይሰራልና ይፈጥራል። ስለዚህ ሁሉ ነገር አላህ Subhanahu Wa Ta'ala የሻው ነው እንጂ እሱ ያልሻው አይሆንም ማለት ነው። ወለው ሻ አላህ ለሰለጠሁም አለይኩም ፈለቃተሉኩም ኢላላህ አላህ ቢሻ ኖሮ ለሰለጠሁም አለይኩም በእናንተ ላይ የበላይ ያደርግባችሁና እነዚህን ካህዲያን ፈለቃተሉኩም ይጋደሏችሁ ነበር ይላቸዋል። እንግዲህ ነገር ግን አላህ ሽቶ ምን አደረጋችሁ? እናንተን የበላይ ያደረጋችሁ ይላቸዋል ነብዩ አለይሂ ሰላም። ደግሞ አላህ በሻቀና እንደዚህ ካህዲያንን ምን ያደርጋቸዋል? ከኛ በላይ ያደርጋቸዋል። የበላይ እንዳይሆኑባችሁም እንኳን መሻውን አስቀምጧል። የበላይ እንዳይሆኑባችሁ ከፈለጋችሁ ይሄን ያዙ፣ ቁርአን ያዙ፣ ሱናን ያዙ፣ ነብዩን ተከተሉ ተብለን ነበር። ምን እንዳይሆኑ ከሃዲያኖች የበላይ እንዳይሆኑባችሁ ተብለን ተነገረ። ይሄን ነገር ከተዋችሁሳ ምን ያደርጉባችኋል? የበላይ ሆኑባችኋል። የበላይ መሆናቸው በመሻ በከውኑ ተጽፏል። አው ነገር ግን ይሄንን ምርጫውን ለእናንተ ሰጥቻችኋለሁ ይላል አላህ Subhanahu Wa Ta'ala። ስለዚህ እነዚህ ሌላ አራተኛው ከቀድር ጋር በተያያዘ ነገር ማመን ያለብን ነገር አልኢማኑ ቢአነ ጀሚዐል ካኢናቲ መኽሉቀቱን ሊላሂ ተዓላ ቢዘዋቲሃ ወሲፋቲሃ ወሐረካቲሃ። እንግዲህ ሁሉን ነገር አላህ Subhanahu Wa Ta'ala እንደፈጠረው ማወቅ አለብን። የመጀመሪያ አላህ ሁሉን ነገር እንደሚያውቅ፣ ሁለተኛ ሁሉን ነገር አላህ እንደጻፈው፣ ሶስተኛው ደግሞ አላህ Subhanahu Wa Ta'ala ሳይፈልገው የሚሆን ነገር እንደሌለ፣ አራተኛ ሁሉም ነገር
الله እንደፈጠረው ማመን ነው وقال تعالى وخلق كل شيء فقدره تقديرا كل ነገር አላህ ፈጠረ መወሰንም ወሰነ وقال عن نبي الله ابراهيم عليه السلام انه قال قوم والله خلقكم وما تعملون እናንተንም ሆነ የምትሰሩትን ስራ አላህ ነው የፈጠራችሁ ብሏል ስለዚህ የምንሰራውን ስራ አላህ Subhanahu Wa Ta'ala ነው የፈጠረው አው አላህ ያለሱ ያልሻው የሚሆን ነገር ስለሌለ ሁሉን ነገር እሱ እንደፈጠረው ሁሉን ነገር እሱ እንደሻው ካወቅ አንድ አማኝ በአላህ ቀደር ጋራ የሚኖረው እንትን የተስተካከለ ይሆናል ኢማን ማለት ነው እንግዲህ ቀደር የሚባለው ነገር ምን ይላሉ መቃሙ ተስሊም ነው እጅ የመስጠት ቦታ ነው የሰው ልጅ ወማ ኡቲቱ من العلم الا قليلا ከውቀት ትንሽ እንጂ አልተሰጣችሁም ተብለናል ለዛም ቅድም ስለ ጀነትና ጀሃነም ስናወራ ነበር ለምሳሌ ጀሃነም ከሰባት መሬት በታች ነው አለችው ተብሏል ጀነት ከሰባት ሰማይ በላይ ነው አለችው ወፈውቀها عرش الرحمن ተብሏል እሱን አለችው ከዛ በኋላ የሰው ልጆች ጀሃነም ሳይወርድ ሳይሻገሩ የታይገቡም ተብሏል ጀነት አይገቡም ተብሏል በምን መልኩ ይሄ ከውቀታችን ውጭ ነው ስለዚህ ቀዷና ቀደርም ላይ አንዳንድ ጊዜ የሰው ልጆች አእምሮ የማይሸከመው ስለሆነ ቦታው አላህ ሁሉን ነገር ፈጥሮታል አላህ ሁሉን ነገር ወስኖታል አላህ Subhanahu Wa Ta'ala ሁሉን ነገር አውቆታል አላህ Subhanahu Wa Ta'ala ሁሉን ነገር ጽፎታል ብለን ማመን ብቻ ነው የሚጠበቅብን ከኛ ማለት ነው ዋና አንድ አማኝ ይሄ ነው እንጂ በሚሰራው ወንጀል እኔ አላህ ጽፎብኝ ነው ወንጀል የሚሰራው አይልም እኛ አላህ ባይሻው ኖሮ ሽርክ አንሰራም ነበር ክህደት አንሰራም ነበር ይያሉ ለስራዎቻቸው ያልሆነ ምክንያት ይፈጥራሉ ማለት ነው አላህ አይምሮ ሰጥቶ ማስተንተኛ ሰጥቶ ጭንቅላት ሰጥቶ መሽያ ሰጥቶ በዚህ ነገር ላይ መደገፍ የለብህም ስለዚህ ቀዷና ቀደርን በተመለከተ እነዚህን አራት ነገሮች ተታመን በዚህ ዙሪያ ላይ ኢማናችን የተስተካከለ ይሆናል ደግማቸዋለሁ አንደኛ አነላህ ዓሊሙን ቢኩል ሸይ አላህ ሁሉን ነገር እንደሚያውቅ ሁለተኛ ደግሞ አላህ Subhanahu Wa Ta'ala ሁሉን ነገር እንደጻፈ ሶስተኛ አላህ የሻው እንጂ ምንም ነገር ዝምድር ላይ እንደማይሆን የአላህ ፍላጎት ብቻ እንደሚሆን አራተኛ ሁሉን ነገር የፈጠረው እሱ እንደሆነ ኸይርን የፈጠረው ገሌ ነው ሸርን የፈጠረው ብርሃን ነው ምናምን ሸርን የፈጠረው እንደዚህ ምናምን የሚባል ነገር ነው ሁሉን ነገር የፈጠረው ማን ነው አላህ Subhanahu Wa Ta'ala ነው ጁምለተን በተፍሲለን በትክልም በዝርዝርም ይሄን ማመን አለብን ነው ኢንሻአላህ የዛሬ ፕሮግራማችን በዚህ ይተናቀቃል ሱብሃነ ረቢከ ረቢል ዒዘቲ ዐማ ይሲፉን ወሰላሙ ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን والسلام عليكم ورحمة الله وبركاته ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين دعوة الأنبياء ينبيات الري بهلهم بوتا جزينا هنيتا